ሰላም እንደምን አላችሁ ይህ ኤሊያና ኢንተርቴይንመንት ነው የተመረጡ የአማርኛ ፊልሞችን የሚያገኙበት ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ ደረጃ ኃይሌ ነኝ እሱ ምን ያደርጋል ሊሊ ግን ዶ ሌላ ጊዜ አንቺ ቀስ ብለሽ ብታመጭልኝ ነው ይሻለው እማዬ ግድ የለሽም ዝም ብለሽ ግዢ የኔ መምጫ እንደሆነ አይታወቅም እንግዲህ ካልሽ ምን ይደረጋል እሺ ስንት መጣ 28800 መልሶ ቀን ችግር የለም ሌላ ጊዜ ገዛዋለሁ እማዬ በቃ ሰው ምን ይታሰብ አንቺ ጤና የለሽም እንዴ ባቂ ገንዘብ አልያዝኩም እኮ ነው የምልሽ ወይ ማዬ ይሄን ያሳሰበሽ በጣም ቀላል እኮ ነው ከተቀመጥኩበት ሳልነሳ በፋስት ፔይ መክፈል ይችላል ፋስት ፔይ ኢቲ በመላው ዓለም ላሉ ኢትዮጵያውያን ገንዘብ የመላኪያ ዘዴ ከክሬዲት ካርዶ ወይም ከዴቢት ካርዶ የፈለጉትን የገንዘብ መጠን ካሉበት ሀገር ሆኖ በእለቱ ምንዛሪ በመረጡት ባንክ መላክ የሚችሉበት ድንቅ መተግበሪያ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ከፕሌይ ስቶር አሊያም ከአፕ ስቶር ያወርዱ Fast Pay ET ከዚህ በኋላ አንተ ብቻ ነህና ጠንክር በል የማውስ ወርቅና ይህንን ቤት ነው ወርቁን ለምታቀበስ ሁለት ካለ አንዱ ላይ ያስጥ ማይ ما تنشي هاي دكتور إلدان أبال هاي دكتور إلدان أبال هاي دكتور إلدان أبال ትርንጎ እውነትም ትርንጎ ይኸውልሽ ልጅ እኮ ነሽ በዚህ በለጋነት እድሜሽ የማይሆን ቦታ ጣለሽ እንጂ መልክሽ ብቻ እነቤት ያደርግሽ ነበር እኮ አሁን ማን ይሞት እዚህ ሰፈር አንቺን የምታከል አዲስ ሴት ቆንጆ አለች ማንም የለች ምድረ ሸፋፋ ብቻ አይደል እንዴ ተሰበሰበው ዳሌስ ዳሌ ነው ዳሌ ዊካሽ መጣል እንዳላየሁትም ነበርኩ ይቅርታ ምን ጉድ ነሽ መምጣቱን እንኳን አላየሁም እኔ ምሉ ምን አዩ እብደትሽን
ጉድሽን እኔ ደግሞ ዳል ያዩ መስሎኝ አልቀርብሽም በቦታው ላይ ሳይኖር ይኸውልሽ አሁን ደሞዝሽን ወሰጅና ልክ ይሄ ከኋላ አርቲፊሻል ሻጥ የሚደረገው ነገር ብታረጊ ጥሩ ስልኩ ቀርቷል ቆይ ጋሺ መቼ ሙሉ ደሞዝ ሰጥቶኝ የሚያውቁትን ለማንኛውም ያለኝ ይበቃኛል አሁን መመናቀሩን ተይና ቁርሴን አዘጋጅልኝ ተረጋጊ እንዴት ነው ትምህርት እንዴት ነው ዛሬ መንገድ በዛው ስለሆነ በዛው አደርስሻለሁ አይ ዛሬ እንኳን ሆስፒታል ለመሄድ ነው አመመሽ እንዴ ከዚህ በላይ ህመም አለ እንዴ ጋሺ እስኪ ዝም በይ እውነቴን እኮ ነው ጋሺ በጊዜ ካልታከምሽ ጉዳችን ነው ምንድነው ጉዱ እቃውን ፈሽታ ከጨረሰሽ በኋላ ወደኛ መምጣት አይቀርም ብዬ እኮ ነው አሬ የሚጨርስሽና እስኪ ዝም በይ ለምንድነው ሆስፒታል ይሄዳሉ ያልሽኝ አመቱን ሙሉ ፕራክቲካል ነው የምንሰራው ሆስፒታል ነው አመቱን የሚሄደው ጎሽ ዶክተር ኤልዳና ልትባይልን ነው ግን አደራሽ እዚህ እንደፈለገሽ መደነባበር ትቻለሽ እዛ ግን ይሄን ማድረግ አይቻልም አዳኔ በትምህርት ጥንቁቅ ነኝ አዎ አንቺ እኮ ልትመረቂ አንድ አመት ብቻ ነው የሚቀርሽ እናትሽ በህይወት ኖራ ይሄን ሁሉ ብታይ ምንኛ ደስ ባለኝ እውነት ነው በርታቤና ልብና ኩላሊትን በደንብ አልከኝ አለበለዚያ ሂጂሲ ወሬ ዶቅ አይ ጋሽ እና ምናዘዝ መጀመሪያ አይንሽን ጨፍ እንዴ ለምን ዛሬ አይኔ በጨፈን ቀን ካልክሽ እንግዲህ ያ በደንብ ጨፍ ጨፍኛለሁ ኮርስ ነው ጊሳ ሲያምር በጣም እሺ ማመሰግነው እናቴ ነች በጣም ነው የሚያምረው ደግሞ ክብደቱ ቆይ ግን እንዴት በዚህ ሰዓት እኔ አንገት ላይ ሀብል ለማድረግ ተነሳሳከ እናቴ ይሄን ሀብል ለምታገባ ሴት ታስላለች ይሰጣሽ እኔ አባት እውነት ለኔ ላለ ፍቅርና ክብር በጣም ነው እሺ ማመሰግነው በጣም እውነት ግን እንዳንተ ይታፍቃል ይገኛል እኔ አባት አመሰግናለሁ እሺ ያው እንግዲህ ቤቱን እንዳያችሁት ነው መቼም ማስተዋወቂያማ ያስፈልገው ማለት እንዴ ያው እንደነገርኳችሁ እንግዲህ ቤታችን በጣም ብዙ ፕሮግራሞችን ያዘጋጀ ቤት ነው ምንም መናገርም አያስፈልግም ስለ ቤቱ አይተሽዋል በጣም እናመሰግናለን እኔ ምልሽ ግን ቆንጂት አዳራሹን ላንቺ ነው እንደፈለግሽው አዎ አልተሳሳትክም ለኔ ነው የፈለኩት ከድፍረት አትቁጠሪብኝና ግን እንደው ለማግባት አልቸኩልሽ እሱ አንተን የሚመለከቱ ጉዳይ ነው በነገራችን ላይ በጣም ብዙ ሴቶች አማላይና ጥምቆራጩ እያሉ ነው የሚጠሩኝ ካላስቸገርኩሽ ስልክ መለዋወጥ እንችላለን ይቅርታ ስልክ መለወጥ እንዳለብን አይሰማኝም በነገራችን ላይ ቅድም አብሮን የነበረው ነው ባሌ ይሄ ቅድም አብሮሽ እዚህ የነበረው ሰውዬ ባልሽ ነው ምን ነው ቆጭ እንደው ከተማው ላይ ሰው ጠፍቶ ነው ይሄንን ግንብራስ የሆነ ሰውዬ ለማግባት ወሰንሽ ይቅርታ እንደው ከድፍረት አትቁጠሪብኝና ሰውዬው እኮ ከጉማሬ ትንሽ ነው መለስ የሚለው ምንድን ወይ አንቺ ጠጋ ብለው ሻውት ቆንጆ ነው ለካ ነው አይደለም እንዴ ልቀቀኝ ልቀቀኝ ምን ይሆን ግን ምን አባቴ ልቀቀኝ
ኧረ ሰርግህን አስብ፣ ሰርግህን አስብ። አንተ ነህ ማናጀሩ? አሁን እኔ ነኝ። ምን ተፈጥሮ ነው? ምንም ለከስተመር ክብር የለውም እንዴ? አባሩት ወደዛ። እሺ እናስተካክላለን። በጣም ይቅርታ አባቴ፣ በጣም ይቅርታ። እሺ እናስተካክላለን። እሺ እኔ እናት በጣም ይቅርታ፣ በጣም ይቅርታ። አንተ ምን አይነት እብድ ነው እንዴ? አንቆ ሊገለኝ ነው እንዴ? ምን አለ በለኝ። አንተ አንድ ቀን በሴት ምክንያት ግብአተ መሬት ይፈጸማል። አንተ ደግሞ አታሟርት እንዴ? ለምን እንደሆነ አላውቅም። በቃ አንጀት አርስና በጣም ቆንጆ ሆኜ በመፈጠሪ ብዙ ወንዶች ይቀኑብኛል። ቆይ ቆንጆ ሆኖ መፈጠር ኃጢአት ነው? ለማንኛውም ተዘጋጅ፣ ጊዜ ለመሆን ተዘጋጅ። እሺ አለችኝ እንዳትለኝ ተሳካ። ህልሜ ተሳካ። ላገባ ነው። አየህ ሴቶችን ጠንቅቆ የሚያውቅ ጓደኛ ስላለ በጣም ልትኮራ ይገባል። እንኳን ደስ አለ። በአምላክ ጓደኛዬ፣ ግን የሆነ ችግር ገጥሞኛል እባክህ። ዋናው እሷ እሺ ማለት ነው። ደግሞ የምን ችግር ነው? ቤተሰቦቿ ልጃችንን ድል ባለ ሰርግ ለማይደግሱ አንሰጥም ብለዋል። ድል ባይደስ ሙሽራው ልጃችንን ምን ያህል እንደሚወዳት የምናውቀው ድል ያለ ሰርግ ከደገሰ ነው አሉ። ለመሆኑ ደግሱ ምን ያህል ነው? ይኸውልህ ስታንዳርድ ያለው ዲጄ፣ ስታንዳርድ ያለው አዳራሽ፣ ስታንዳርድ ያለው መኪና፣ ስታንዳርድ ያለው በቃ ምልህ በጣም ሁሉ ነገር በስታንዳርድ ነው የሚፈልጉት። ትቀልዳለህ እንዴ? ይህ እኮ በጣም ብዙ ብር ነው። ምን እያልክ ነው? ያለ ቲቲ እኮ የኔ ህይወት ባዶ ነው። ምን ይነ ብቻ ኢትዮጵያ ራሱ ያለ ቲቲ ባዶ ናት። ከየትም ብዬ አምጥቼ እደግሳለሁ። ነገር እኮ ቀላል ነው። የሰው ቤተሰቦች ግማሹን ይሸፍናሉ፣ እኔ ደግሞ ግማሹን እሸፍናለሁ። ገንዘቡ ግን ከየት እንደሚመጣ ነው ግራ የሚገባው። እንደውም ምርጥ አጋጣሚ እኚህ ሰው እያያቸው አቶ ካሳ ይባላሉ። አዲስ አበባ ላይ አሉ የተባሉ አራጣ አበዳሪ ናቸው። ለምን ከሳቸው አንበደረው? በስመ አብ ወወልድ ወመንፈስ ቅዱስ። አራጣ አላረገው። እንብላ እንዳልላችሁ ትጾማላችሁ ብዬ ስማን ጾም ነበር አይደል? ብትጾምም አይደል እንደዚህ ላገባ ነው ብለህ ተንደርድረህ የመጣኸው? ልክ ነው ጋሼ። ያው ያልኩት ልጅ እሱ ነው። ሊያገባ ነበርና የተወሰነች ነገር ብድር ፈልጎ ነበር። ለመሆኑ ስንት ብር ፈለግ? 400,000 ብር። ደፋር ነህ። አሁን በ400,000 ብር ደግሰህ ልታበላ? አዎ ያው በእኛ ባበሻ ባህል መሰረት ሰርግና ሞት አንድ ነው ይባል የለ። ሰርጋችንንም ለቅሷችንንም ድል አድርገን ነው የምንደግሰው። ያው ለዛ ነው ድል አድርጌ መደገስ የፈለግኩት። አንተ ገና ለለቅሶም ለመበደር መምጣት አይቀርም። ለመሆኑ ምን የሚያስይዘው ነገር አለ? አይ የሚያስይዘው እንኳን ምንም ነገር የለም። ያውቁታል እኮ የሰፈር ልጅ ነው። የማንደፍሮ ልጅ እኮ ነው። ማንደፍሮ የእርሰው ማህበረተኛ የነበረው። እዚህ ጋር ያለ ማህበረተኛ ጓደኛ ምናምን አይሰራም እንዴ? የቤት ካርታ ነገር ይኖረዋል አለ? የቤት ካርታ? አዎ ትንሽ የቤት አለች። ስማ የተዋልንበት ጊዜ እንዳለቀ የቤቱን ስም በእኔ ነው የምታደርገው። በዚህ ከተስማማን። አረ ምንም ችግር የለም። ልክ ሰርጉ እንዳለቀ የሚስቴ ቤተሰቦች ሀብታሞች ስለሆኑ 1 ሚሊዮን ብር ይሰጡኛል። እንደሰጡ አምጥቼ ነው ለእርሶም ሰጠው። 1 ሚሊዮን ብር ካላቸው ታዲያ ለምን አይደግሱልህ? አዎ ያው በእኔ ጥረት ውስጥ እሷን ምን ያህል እንደምወዳት ለማወቅ ስለፈለጉ ይመስለኛል። በጣም ቀለኛ ነው። በጣም ይቀልዳል። ና ጥሩ ና መኪና ውስጥ አለ። ና ልስጥ ና ና ና አባዬ እኮ አንቺን በወሊድ ምክንያት ካጣ በኋላ ሁልጊዜ ዶክተር እንደሆነልን ነው የሚመኘው። አሁን ደግሞ እንዴት ደስ እንዳለው አንቺም ደስ ብሎሻል አይደል? ደግሞ እንዴት እንዳማረብኝ። ዛሬ ፕራክቲካል እንወጣለን።
በቃ ልሂድ። አባዬ ደግሞ አረፈድሽ ብሎ እንዳይቆጣኝ። ቻው። እሺ ሄሎ ወይ ወዴ የምስራች ምንድነው እሱ ንገረኝ። ጠዋት የነገርኩሽ የገንዘቡን አገኘሁት እኮ። ማይ ጋድ ስመጣ እነግርሻለሁ። የት ነው ያለሽው? እዚሁ አካባቢ ነኝ። እዛች ትንሽ አካባቢ። እሺ መጣሁ። አረ መጣሁ። يسأل ما كان يريد ما كنت كبريت زاني أنا فرات يقبلني عارف هذي دفع كبريت زاني كوي كبريت عم تقولوا مني أنت أنا دي موت يسوي كبريت عم لين أسكبين كوي بوسس ويني من أنا ماكينة وسباب قبضه من أنا ماكينة وسجابا قريم تسبره الشيء من نفارق أنت ونا من دنا بيشالة ده مو نسرقاتشون بيني لا دوست كتر قاله أيواني سرقوا ما دميوني هنا ما رجعون على قال እስኪ አንዳቸው ሄዳችሁ አንኳር ያ ከንቶ ይሄኔ እኮ ቤቱ ላይ ኖር ይችላል። ይኸው በቀን ተጠናቆልኝ መጣ አንበሳዬ። እኔ በከታ ልጅ አጋድሞ የጠፋ አባትና ልጅ እንዴ ቆይ ቤትህን እኮ አለፍከው። አረ ሁሌ እኮ ነው። አሁንማ ብሶበታል ማለት እንጃ ልክ ልደርስ ስል የተደበቀኝ ነው መሰለኝ። አንተ እየተደበቅከው እንዳይሆን። አረ አይደለም አኩርፎ ነው እንጂ እንደሸጥኩት አውቋል። ለዛ ነው። እንዴት ማለት? ለማን ሸጥከው? አንድ ካሳ የሚባል እርጉም አራጣ አበዳሪ አለ። ለሱ ነው የሸጥኩት። ስማ አንተ ካሳ ቁልፉን ታመጣለህ? ጋሽዬ እኔ ወንድም ጌትዬ ልቀቅ ድንበር ምን ለመሆን ይቅርታ ልጠይቅህ። ሞኝ ፈልግ አዘቅዝቅ እዛው ብትቀርስ ቁልፉን አምጣ አልኩህ። ኧረ አይደለም ቆይ ምንድን ነው? ውይ ካስዬ ሳልነግርህ አፈር በበላሁት። ይሄ ወረቀት የባንክ ቤት ወረቀት ነው። በስንት መከራ መሰለ እዛው ጠጅ ቤት የምጠጣበት መጥተው ይሰጡ። ለምንድን ነው የሰጡ? ቤቱን በሐራጅ ልንሸጠው ነው እንድታውቀው ብለን ነው የሚሉት እነሱ። ቆይ ለምንድን ነው በሐራጅ የሚሸጡት? ውይ ካስዬ ሳልነግርህ ካንተ በፊት እኮ ቤቱን ለባንክ አስይዤ ብር ተበድሬያለሁ። እባካችሁ ጋሼ እንዴት አሉ? ምንድነው ደግሞ እንደዚህ ጃርት የመሰልሽው? ነው እኔ ጠፍቶት ነው ውበቴን እየጠበቅኩ ነው። እንዴ ጃርት መሰለሽ ነው ውበትሽን የምትጠብቂው? ሲጀመር የሌለሽን ውበት። ወይ ጋሽ ስለ ውበቴ እንኳን ደፈን የሰፈር ሰው ይመሰክራል። አስፋልት ተሻግሮ ያለው ባለ ሱቅ እሱ ራሱ በውበቴ ብሎ ፈዞ አይደል እንዴ ያለ የሌለውን የሱቅ ዕቃ በነፃ እያሸከመ የሚልክ እንጂ። ተይ ይሄንን ባለ ሱቅ እንደውም ጤነኛ አይደለም የሚባል ወሬ ሰምቻለሁ። ይልቅ ምንድነው የተቀባሽው? ምን ነው ጋሽ ሊቀበሉ? አንቺ ይኸውልሽ በጥፊ ሳልወለውልሽ የተቀባሽው ንገሪ። አቮካዶ ነው
ለፊት ጥራት ቆንጆ ነው ሲሉ እኮ በቲቪ ሰምቼ ነው። አንቺ ገልቶ እኔ ለመክሰስ ባለዋለሁ ያልኩትን አንቺ ለፊትሽ አብጋለሁ። እሱን ይተውትና ይልቅ የሆነ ነገር ልጠይቀውት ነበር። ምን ነው ሰሞኑን እዚህ ቤት ውስጥ ተበዳሪዎቹ አይመጡም? ተበዳሪዎቹ ናፈቁሽ? ኧረ ደዛ ምናቸው ይናፍቃል? እነሱ እንደሆነ ጠዋት ማታ መጥተው ማላዘን። ያው ግን አንዳንድ ያለ አይደል ለንደን አይነቷ ልጃገረድ የሚሆን ወንዳ ወንድ አይጠፋም ብዬ ነው። ኧረ አንቺ ሴት እንደው እንደ እድሜሽ ሁኚ። ምን ነው ፊን ቅን ማለት አበዛሽ? ለወንዶች እንደዚህ መንፈራገጥ። ቆይ ምን እያስነኩሽ ነው? እስካሁን ድረስ ምንም አላስነኩ። ዝም ብሎ ብቻ ማስጎምጀት። አስጎምጀትሽ ሞተች። እዚህ ታደሪ ምን ሆንሽ? ፊትሽ እኮ ልክ አይደል። ንገሪኝ፣ ምን ሆንሽብኝ? እና ምንድን ነው አልገባኝም። ማንበባችንም እንዴ አንተ ደግሞ? አይ አንብቤዋለሁ፣ ግን ምን እንደሆነ አልገባኝም። አልገባኝም ነው ወይስ እንዲገባኝ አልፈልግም? አንቺ እንደፈለግሽ አስቢው። እኔ ግን ስትጨነቂ ማየት አልፈልግም። ምን ሆነሽ? ወደ ውጭ ሀገር የምሄድበት ቪዛዬ። ሰርጉስ? አልነገርሻቸውም እንዴ? ነግራቸዋለሁ፣ ግን ስነግራቸው አባዬ በጣም ነው የተናደደው። እሱ ደግሞ ምንድነው እንደዚህ? እሳቸው ደግሞ ለምን ይናደዳሉ? ግፊታቸው ቢነሳስ ቢያማቸውስ ለሳቸውም ጥሩ አይደለም አይደል? እና ምን አሉሽ? ገንዘቡን በአግባቡ ያልያዘ ትዳሩንም በስነ ስርዓት መምራት አይችልም፣ አንቺንም በራብ ይገልሻል አለ። እና ምን አሉሽ? ወዲያውኑ ነው ውጭ ሀገር ለሚኖረው ወንድሜ ደውሎለት ቪዛውን ቶሎ እንዲጨርስ በቁጣ ይነገረው። መቼ ሊሆን ነው? እነሱማ በአንድ ሳምንት ውስጥ ነው ያሉት። እኔ ግን ቢያንስ 1 ወር እንስጠውና በአንድ ወር ውስጥ ገንዘቡን ድጋሚ ማግኘት ካልቻለ ሄዳለሁ አልኳቸው። አንቺ እኮ ጎበዝ ነሽ፣ መለኛ እኮ ነሽ፣ መለኛ ነሽ ቲቲዬ። የፍቅር አምላክ ደግሞ ልባችንን አይቶ ዝም አይለን፣ ይራራልናል። መለኛ እኮ ነሽ አውቃለሁ፣ መለኛ ነሽ ቲቲዬ። አንተ በቃ ህፃን ነህ እንዴ? አትጠነቀቅም? ስለሙ በእናትህ የተለየ ሀሳብ አምጣልኩ እንጂ አጨቅጭቀኝ። ምን አለ ከዚህ በኋላ? በቃ ያለህን ቤት ማስረከብ ብቻ ነው ያለን አማራጭ። ምን አንቺ የውቦች ውብ ወይዬ፣ ምን ነው ብቻሽ? ሰው ጠፋ። ሰው እርቦ ያውቃል? እኔን ይራበኝ የኔ እናት፣ እኔን ይራበኝ። ኧረ ሱፐርቫይዘሩ እያየ ነው፣ በእናትህ አትንቀልቀል እንዴ። መልከተኛ እንዴ፣ እቺ ልጅ ምን እያለች እንደሆነ አልሰማትም እንዴ? ሰው ራበኝ፣ ሰው ጠማኝ እያለች እኮ። እንደኔ አይነት ጥም ቆራጭ ወንድ እንዴ ለዚች ልጅ መድረስ የለበትም ብለህ ታስባለህ? ኧረ በእናትህ እንዴ። ምንድን ስጣት? ምንድን ነው ትለኛለህ? ስጣት። እንዴት ነው የሚያደርግ ሱፐርቫይዘሩ? ዛቃየኝ አይደለም እናንተ አባታችሁ እያደረጋችሁ። ልጅቷ ወዴት ሄደች? አሁን ጋሽ ካሳና አስተናግዳቸው። እሺ እኔ ከስተመር አለብኝ። አንበሳው ምንድነው የሚያደናብር? ጋሽ ካሳ ተበላው እንዴ? ምን ደስያው ደህና ነህ? ምንም የተበላት መስለም። ምናልባት ውስጥ ተበልቶ ይሆን? ማለቴ እርሶ የሰጡኝን ገንዘብ ነው የተበላሁት። አይ አንተ ዋናው ጤና፣ አንተ እንኳን ዋናው ጤናው ምንድነው እያልከኝ ያለው? የሰጠው ብር ተበላሁ? አዎ። አንዴ ውጭ እንሂድ።
ወዴት? ምን ልናረግ? ሌላ ልጨምርልህ ብር። እውነት በጣም ነው የማመሰግነው። በእውነት እንደርሱ አይነት መልካም ሰው አይቼ አላውቅም። በቃ ልብስ ቀይሬ ልምጣ። እግዚአብሔር ያክብርልኝ ጋሽ ካሳ፣ እግዚአብሔር ያክብርልኝ። እሺ። ወይኔ እኔ የምልሽ ዛሬ ምን ነው በጊዜ መጣሽ? ዶክተር ላይ ለኦፕራሲዮን ናይጄሪያ ሄዷል። ታዲያ አንቺም አብረሽ ሄደሽ አትማሪም ነው? ገና ሀገራችንን ብልት ሳላቅ ማለቴ ኩላሊት ሳላቅ እንዴት ሄዳሉ? ኧረ እነሱ ይሻልሽ ነበር። ምን ነው ሊድልሽ እንደ ደበርኩሽ? ኧረ በጭራሽ እኔ እንደዛ አላልኩም። እንዴ ይልዱ ቀልድም ጀምረሻል። ጎሽ እኔ ቀልደኛ ደግ አደረግሽ። እስከ መቼ ድረስ አንገትሽን ደፍተሽ? ከተነሳብኝ እኮ ኃይለኛ ቀልደኛ ነኝ። አታውቂኝም። አይነሳብሽም እንጂ። እኔ የምልሽ ግን ለምንድን ነው እንደዚህ ጭምትና አንገት ደፊ ሆንሽ? እኔ እንጃ። ምናልባት እናቴን ከልጅነት ጀምሮ ስላጣኋት ይሆን? አላውቅም። ኧረ እባካችሁ፣ ኧረ ስለ ወንድ ልጅ አምላክ ተውን። ኧረ ከተከታችሁ በቃኝ። ዝም በል አንተ በልቶ ካች። ኧረ አልበላሁም፣ ተበላሁ እንጂ ተበላሁ። ጋሼ ተበላሁ። አይመለከተኝም። አሁን በአንድ ነገር እንስማማ። ቤቱ በአንተ ስም ነው አይደለም? አይደለም፣ በእናቴ ስም ነው። ለምንድን ነው ወደ ራስህ ያላዞር? አንድ ያለኝ የእናቴ ማስታወሻ እሱ ብቻ። ታዲያ ማስታወሻ ከፈለክ ሐውልት አታሰራላቸውም እንዴ? አሰራላት። አሁን ተውኝ እናንተ ሳይደክማችሁ። ይሄ ባለጌ ዱላው የሚጠቅመው አልመሰለኝም። ያን ሃይላንድ አምጦና አንጠልጥሉለት። እንዴ ጋሽ ካሳ ምንድን ነው? ምን አይነት ነገር ነው? መቼም አንገቴ ላይ መሆን አለበት። ሱሪውን አስወልቃችሁ ብልቱ ላይ አንጠልጥሉ። እንዴት? ቆይ እንዴ ምን አይነት ቅጣት ነው ጋሽ ካሳ? እሺ እስማማለሁ። እሺ እስማማለሁ። አሁን በአንድ ነገር እንስማማ። በምን እንስማማ? ቀበሌ በፍጥነት ትሄድና ቤቱን በስምህ ታዞራለህ። ያን ማስረጃ አምጥተህ እጅ ላይ ታስቀምጣለህ። እሺ ስም ማዞሩን አዞረዋለሁ፣ ግን በፍጥነት የሚሰራ ቀበሌ አለ? የለም። እቺን አሁን ጥጥት ታደርጋለህ፣ ጥግን ትላለህ። አይ ጠጣው አንተ ጥግን እንድትል ጠጣ። ግድ የለም አንተ ጠጣ። አምሮሃል። ጠጣ አይደለም አምሮሃል። ዳቦ እኔ ብዙ ፍላጎት የለኝም። ጁስ ግን እንደው ጥግን እንድትል አንተ ለአንተ እንደው ጥግን እንዲያደርግ ድገም ትንሽም ቢሆን እንደው ድገም። እኔ እንደው ጁስ አልወድ። ታዲያ እንዴት ሊሆን? ዳቦ እኔ ብዙ ፍላጎት የለኝም። ጁስ ግን እንደው ጥግን እንድትል አንተ ድገም። ጠጣ የኔ ጌታ እንጂ ምንድነው? ቆይ ማነው እሱ እንደዚህ ያደረገክ? ማነው እሱ? ቆይ ምንድነው የሆንከው? እንዴ እንደውም እኮ ካገገማ አግኝተሽው ነው። ማነው እንደዚህ ያደረገ? አንተ አትናገርም እንዴ? አትናገርም? ልሳኑን ዘግተውት በምን በኩል ይናገር? የኔ ጌታ በእናትህ ንገሪ፣ ማነው እሱ እንደዚህ ያደረገህ? አቶ ካሳ ናቸው። ማን ናቸው አቶ ካሳ? ደግሞ ካንተ ምንድን ነው የሚፈልጉት? ቆይ እኔ ፍቅር ተረጋጊ። አቶ ካሳ ማለት ገንዘቡን ያበደሩኝ ሰውዬ ናቸው። ይሁን ታዲያ ገንዘባቸውን በህግ ነው እንጂ እንደዚህ በዱላ ነው የሚጠይቁ? ተይ እንጂ እሳቸውም ቢሆን እኮ እውነት አላቸው። ገንዘባቸውን አውጥተው ሰጥተው የትም ማስበልቶ ሲመጣ ዝም ማለት አለባቸው። ችግሩ ግን ምንድነው? አቀጣጣቸው አምባገነናዊ መሆኑ። ብልቱ ላይ እኮ ይሄን ሃይላንዱን ሊያንጠለጥሉት ሲሉ እንዴት ለምኑ እንዳስቀራቸው። ምን እንዴ? ይሄ እኮ ኢሰባዊ የሆነ ድርጊት ነው እንዴ! በጣም እንጂ። የሚገርምሽ ነገር ሰዎቹ አንጀታቸው ራርቶ ተውት እንጂ ብልቱ ላይ ሃይላንዱን አንጠልጥለውት ቢሆን ኖሮ እኮ አንቺና እሱ ራሱ ተለያይታችሁ መቅረታችሁ ነበር። አንተ ደግሞ እንደምታወራው እኔ የምለው ቆይ እዚህ ሀገር ላይ ህግ የሚባል ነገር የለም እንዴ? አይ አቶ ካሳ ከህግ በላይ ናቸው። ማንም የሚችላቸው ሰው የለም። ከህግ በላይ ናቸው። አረ እንደዛ ነው። በጣም ጥሩ። እንደዚህ ብንማከር ይሻላል። ከዚህ በፊት የተበደሩት ገንዘብ እንድከፍላቸው ነው ያስደበደቡኝ። ተግቼ ሰርቼ እንድከፍላቸው።
ለዛ ነው ያስደበደቡኝ አይደል? አዎ ለዛ ነው። በቃ ሰርጋችንም ቀረ ማለት ነው። ተይ እንጂ ዋናው ነገር ብልቱ መትረፍ እኮ ነው። ይኸውላችሁ እነዚህ አቶ ካሳ ምናምን ያላችኋቸው ሰዎች ከዚህ በላይ የከፋ ነገር ሊያደርጉ ይችላሉ። ስለዚህ በቅርብ ርቀት መከታተል አለባችሁ። ኦኬ፣ ስለላ ማለት ነው። በነገራችን ላይ ለእንደኔ አይነቱ አማላይና ሸንቃጣ የሆነ ሰው ስለላ በጣም ተራ ስራ ነው። ዱካውን ነው ማነፈልንፍለት ከዚህ በኋላ። ያው ለኔ ፍቅር እኔም በቃ ወደ ውጭ ልሂድና ገንዘቡን ሰርቼ ላከል። አንተ መዳን ክፈል አይሻል? እንዴት ይሄማ ሊሆን አይችልም። ቲቲዬ ሰርጉማ ይሆናል። ተይ እንጂ ተይ፣ ሊሆን አይችልም። እሺ በቃ ቀስ በይ። ቀበሌ በፍጥነት ትሄድና ቤቱን በስምህ ታዞራለህ። ያን ማስረጃ አምጥተህ እጅ ላይ ታስቀምጣለህ። በቃ ሰርጋችንን ቀረ ማለት ነው። አይ የምወዳት ሚስቴርና የእናቴን አደራ የሆነውን ቤት ማሰልፈች ባንክ ቢሆን ገብቼ ሰፍል እናውን እሺ ምንድን ነው የሚሻለው? እንዴት ሳድርገን ነው ገንዘቡ ማግኘት የምንችለው? አዛጭ ቢዝ ውስጥ ምንም በላምጣ እያልኩ መልሰን ትጠይቀኛለህ። እስቲ የሆነ መላ በል። መላ? ኧረ መላ 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 ምን አይነት ጉዳይ ነው አንጀት የሚበላ? ናይጄሪያ ውስጥ ኩላሊት ልክ እንደ ወርቅ ሀላል እንደሚሸጥ ታውቃለህ? ስለዚህ ለምን ማሻል ናይጄሪያ ሄደህ ኩላሊትን ሽጥ እያልከኝ ነው? አይ ናይጄሪያ መሄድ አይጠበቅብህም። ናይጄሪያዎቹ ራሱ እዚህ ኢትዮጵያ መጥተው ነው። አትጨናነቅ። በቃ ይህ ጉዳይ በጣም ሲምፕል ጉዳይ ነው። ሳሚ እንዴት ነህ? ይመስገን እስካሁን ደህና ነኝ። ካሁን በኋላስ? ያው ካሁን በኋላማ ህይወቴ በእናንተ እጅ አይደለች። ኤልዳ በጣም እድለኛ ነሽ። ኪድኒ ትራንስፕላንት ኦፕሬሽን የማየት እድሉ ገጥሞሻል። እንዴ ነው ዶክተር? በተለማማጅ ዶክተር? አይ ግድ የለም ራስህ አክመኝ። እንዴ አረ ካልፈለክ ችግር የለውም። ኖ እሷ ኖረችም አልኖረችም ኦልሬዲ ሰርጀሪ ፕሮግራሙ ስኬጁልድ ነው። እሷ ማየቷ ነው የሚፈልገው። እሺ ስቀልድሽ ነው። እሺ ስቀልድ ነው፣ ግን ራስህ አክመኝ ግድ የለም። አላሳዘነም አይደል? ትንሽ እንኳን አልናፈኩም አይደል? አረ በጣም አሳዝነሽኛል፣ ደሞም ናፍቀሽኛል። እኔ እኮ እነዛ ሰዎች ገለው የሆነ ቦታ ጥለው ይሆናል ብዬ ፖሊስ ጣቢያ ሄድሽ? ልሄድ ነበር ልል ነው። ምን ነው አስደነገጥከኝ እኮ። ቆይ ምንድን ነው የተፈጠረ ነገር አለ እንዴ? ምንድነውስ? ኦ ማይ ጋድ! አላምንም። ይሄን ሁሉ ገንዘብ ቆይ ከየት ነው ያመጣው በዚህ ፍጥነት? አንዱ ኩላሊቴን ሽጬ ያገኘሁት ገንዘብ ነው። በቃ ዝርዝሪውና ሰርጋችን ይካሄዳል። ያቶ ካሳ ብድር ይከፈላል። አላምንም። የምርህን ነው? ወይኔ ፍቅር ምን አባቴ ላድርግ? ቀስ ወይኔ ይቅርታ። ይሄ በጣም ነው ደስ ያለኝ። በቃ በሚመጣው እሑድ ሽማግሌ መላክ ትችላለህ። እሺ እልካለሁ። ይሄ ነገርማ ለፍቅር የተከፈለ መስዋዕትነት ተብሎ የዓለም ሕዝብ በጠቅላላ ሊያዩ ይገባል። እሺ
ኧረ በእናትሽ አታካብጂ። ተይ በእናትሽ አታካብጂ። ምን ችግር አለው እንዴ? እኮ ታሪካችን ነው። ምን ሆነሃል? ለልጆቻችን በዶክመንት መልክ ማስቀመጥ አለብን። እሺ እና ምን ብዬ ነው ማወራው? ያደረከውን ነገር እያንዳንዱን ትናገራለህ። አንተ እኮ አይደለም ከማውራት ይሄው በድርጊትም እያሳየከን ነው የኔ ጀግና። አሁን ጀምር፣ ኮራ ብለህ ተናገር። ቆይ ጠፋች እኮ አረፈደን ይሆን እንዴ? አባዬ ገና እኮ 12 ሰዓት ነው። ምንድነው? ታገሽ። የታገሰ ከሚስት ይወልዳል ሊባል የለ? ያልታገሰ አይወልድም ማለት ነው? ቆይ ማነች? ለምንድነው ቆመ የምንጠብቃት? እቺ የወደፊት እናትሽ ነች። እንድታያት ነው ወደዚህ ድረስ ያመጣሁሽ። እንዴት ናት? ለእናትነት ብቁ አይደለችም እንዴ? ሳትቀርባት ግን መወሰን አይከብድም? እኔም እኮ ስለከበደኝ እኮ ነው። ምን ነው የከበደ? እሷ ፊት መቆሙ እሷን ማናገሩ ነው የከበደኝ። ለዚህ እኮ ነው እንድታማክረኝ የጠራሁሽ። ኧረ እኔ ማውቀው ነገር የለም። የዘመን ወጣቶች ፈጣኖች ናችሁ። ቆይ እስቲ እንዴት እንደምግባባት ልታማክረኛችም? እኔ አላውቅም። ባይሆን ትርንጎን ጠይቃት፣ እሷ በደምብ ታውቃለች። ሄይ የምን ትርንጎ እንዴ? እኔ እሷን ከምለማመጥ ቆሜ ብቀር ይሻለኛል። ቆይ አንቺ እንዴ ቦይፍሬንድ የለሽም እንዴ? በይ ተይው በቃ። ዶክተር የለም? አዎ ለኦፕራሲዮን ናይጄሪያ ሄዷል። እዚህ ነቅላሉ፣ እዛ ወስደው ይተክላሉ። አፍሪካ ላይ ቀንደኛ ከሚላቸው ዶክተሮች ውስጥ አንዱ ነው። ይሄንም እዛ ወስደው ተክሎት ይሆን? ምን አልከኝ? አይ ወዲህ ነው። በጣም ጎበዝ ዶክተር ነው ብታይ። በጣም ጎበዝ ዶክተር። ካላስቸገርኩ አንድ ጥያቄ ልጠይቅህ? አስቸግሪኝ፣ ችግር የለውም። መቼ ከችግር ወጥቼ አውቃለሁ? ዶክተሩ በጣም ሲያደንቅህ ነበረ። ምን አነሳስቶ ነው ግን ለማታውቀው ሰው ኩላሊትን ለመስጠት የወሰንከው? መጽሐፍ ቅዱስ እንደዚህ አታድርጉ ይላል እንዴ? ሁለት ያለው አንዱን ይስጥ ይላል። በእውነቱ በጣም የምትገርም ሰው ነህ። በዚህ ዘመን መጽሐፍ ቅዱስን መከተልክ። ሌላም ልንገርሽ እንዴ? ግራህን ሲመታ ቀኝህን ስጥ የሚልም እኮ አለ። ለመታየት ብላ አትስጥ እንደማለት ነው። ለዛ እኮ ነው ግራ ኩላሊቴ ሲወጣ ቀኝ ኩላሊቴ ዝም ያለው። እኔ የምልህ ከሽማግሌዎቹ ጋር አብረን መሄድ አልነበረብንም? የቲቲ ቤተሰቦች እኮ ናቸው። የቲቲ ቤተሰቦች በእኛ ወግና ባህል መሰረት የሰርጉ ዕለት ነው አንተን የሚያየው አለች። ምን ላድርግ? ቤተሰቦቿ ታይላንዳዊ ናቸው ማለት ነው? ኧረ አበሾች ናቸው። በምን አወቅ? ሄደህ አታውቅ? ቤተሰቦቿን አይታቸው አታውቅ? እንደውም እርግጠኛ ነኝ ታይላንዳዊ ናቸው። አንተ በምን አወቅ? እኔማ ይገርምሃል፣ ሰሞኑን አንዳንድ ዶክመንተሪዎች እያየሁኝ ነበርና አሁን የነገርከኝ ታሪክ በሙሉ ቁርጥ በቃ የታይላንዶች ሆነብኝ። እንደዛ ነው። ምን ሲያሳቀው? ለማንኛውም እንዴ ነው ቸሮር ያሰማኝ። ቁጭ በሉ እስኪ ቁጭ በሉ። አንቀመጥም። እኔ የምላችሁ ቤቱ ጠፍቶባችሁ ነው? ቆያችሁ እኮ በጣም። ቆይ እስኪ አንተ ተረጋጋ። አንቀመጥም ስትሉ እኮ ሽምግልና እኔ ጋር የመጣችሁ እንጂ ሽምግልና እኔ ላኳችሁ አይመስልም። ለዛ እኮ ነው። ችግር አለ አይደለም? ታዲያ ምን ያስቆጣችኋል? እንካ እስኪ አንብበው። ምንድነው? ትትዬን የላከችው? በቃ ቁጭ በል። ሳሚ፣ ስለ ሁሉም ነገር አመሰግናለሁ። ላደረክልኝ ደግነት ከፈጣሪ ታገኘዋለህ። እኔን ግን አታገኘኝ። ይሄን ወረቀት ስታነብ ምናልባትም እኔ በአውሮፕላን አየር ላይ ነኝ። ዛሬ ሽማግሌ እንድትልክልኝ ያደረኩት ወደ ውጭ የሚሄድበት ቀን ስለሆነ ሲጀመር እኔ አዲስ አበባ ውስጥ ምንም አይነት ቤተሰብ የለኝም። ብሩንም የፈለኩት አሜሪካ ለመሄድ ስለምፈልግ ነው። ከአቶ ካሳ የተበደርከውንም ብር
ሆን ብዬ ያሰራኩህ እኔ ነኝ። አንተ ልብህ ጥሩ ስለሆነ ልክ እንዳንተ አይነት አሪፍ ሴት እንደምታገኝ ጥርጥር የለኝም። ለኔ ብለህ ኩላሊትን ስለሸጥክ በፈጣሪ ስም ይቅርታ እንድታደርግልኝ እጠይቅሃለሁ። መልካም የህይወት ዘመን ይሁንልህ። በነገራችን ላይ ምን አይነት ጀግና አፍቃሪ እንደሆንክ ዓለም ሁሉ እንዲያውቅ የቀረጽኩን ቪዲዮ በሁሉም የሶሻል ሚዲያዎች ለቅቄዋለሁ። ፍቅርህ ያው ነው። እንዴት አሰብሽው በድንገት መራቁን ፍቅርሽን ትተሽው ንገሪኝ ልወቀው እንዴት እንደቻልሽው እኔ ግን ከብዶኛል ቀኔን አጎደልሽው እኔ ግን ከብዶኛል ቀኔን አጎደልሽው ጥፋት ይሆን እንዴ አብዝቼ ማፍቀሬ የኔን ነገር ትቼው ላንቺ ስለመኖሬ ሁሉን ነገር ትቼው ብኖር ላንቺ ብቻ አንቺ ግን አረግሽኝ የሰው መዛበቻ እሪ በባዶ ብቻውን ቀረ ልቤ አንቺን ለምዶ እሪ በባዶ ሁሉ ነገሬ ሄዷል ተወስዶ እሪ በባዶ ስለ ፍቅርሽ ብዬ የከፈልኩት ዋጋ ቀን ጠብቆ ቆጥሮ ይመጣል አንቺ ጋር ዛሬ ላይ ደክሞኛል አሞኛል አውቃለሁ በፈጣሪ ድጋፍ እኔ ሳልፈዋለሁ እኔ ሳልፈዋለሁ ምንድነው እባባዬሽ ወይስ ሳይጠረከሰሽ ኧረ ቢሆን በምንጣም ወይኔ ውርደት ምንድነው ማን የተዋረደው ኧረ ምን አይነት ወጨካኝ ነች ለሴት ልጅ ኩላሊት ይሰጣል ፍቅር እኮ ነው ለፍቅር ህይወት ሳይሰጥም ኧረ ወደዛ ሲታይ ራሱ ላም ነገር ነው የሚመስሏች ይዱ ወንድ አሰዳቢ አልጫ ወንድ ልጅ ቆፍጣን ጀገን ሲል ነው እንጂ ይዝርክርክ ወይኔ ግን በጣም ነደነኩት ኧረ በዛ ላይ ያጋር ኩላሊቱን ያስወጣው ምን አንቺ ህጎጥ መሆኑን አታውቂም እንዴ ወይኔ ጉዴ የምርሽ ነው ኧረ ጭራሽ ይሄንንም አታውቂም በጣም ጥሩ ለጋሼው አልነግራቸው እንዴ ለምን ያመኛል ደግሞ ነው የምነግራቸው ማለት ነው ናፍቀሽኛል ተጎዳው ብቻዬን ቀረውም የዋርሽ አሳድገሽ ዓለም ፊቷን አዞረችብኝ ሁለት ካለ አንድ ስጥ ብለሽ ይኸው በወረበሎች ተዘረፍኩ የት ልሂድማ የት መልሼ እደውላለሁ። እሺ አንበሳው እንደምን ዋሉ ጋሽ ካሴ? ቁልምጫው መሆኑ ነው። ይልቅ ምን አባ ፈልገ መጣ? አንድ ቆንጆ የሆነ ሐሳብ ይዤልዎት መጥቻለሁ። የታለ ታዲያ? ውጭ አስራው ገብተህ ነው? ኧረ አይደለም ጋሽ ካሴ፣ ሺህ ዓመት አላወራ። እስኪ አንዴ አድምጡኝ። በል ሳትወድቅ ቶሎ አውራ። ይኸውልዎት እርስዎ ለባንኩ የሚከፈለውን ብር ያበድሩኝና ከዛ ለባንኩ ከፍዬ እርስዎ ቤቱን ይውሰዱት። እንዴት አይነት ሐሳብ ነው! የሚገርም ሐሳብ።
ትፈርማለህ ወይስ በዚህ ሽጉጥ ልድፋ? ይድፉኝ። ጉዶንን እንዴ አንተ ባዶን አላልከኝም እንዴ? አረ ቀራውን አውጥቻለሁ። አንዷ ተቀርቀራ ቀርታብኝ ይሆናል። ጉዶንን አረ ጉዶንን አንሱና ወደዛ ጣሉልኝ። ምንድነው እንዳበደ ውሻ እያለቀለቀው? ምን እንዳገኘው ብነግርህ ልታምነኛቸው? ምን አገኘ? ያን ደነዝ አራጣ አበዳሪ መቀመቅ የሚከት መረጃ ነው ያገኘሁት። ምን አይነት መረጃ ነው? እኔ ብዙ ማውራት አልወድም። ተመልከተው። እንዴት አገኘው? ይሄ እኮ በጣም ከባድ መረጃ ነው። እሺ ስትቀርጽ አላየሁም? አንተ ደግሞ እየታዩ ስለላለ እንዴ? ለማንኛውም አደገኛ መሆኔን አየህ። እሺ ቆይ ምንድነው የምናደርገው? ለአንዱ ዩቲዩበር እንሸጥለታለን። ከዛ በኋላ ቁጭ ብለን ገንዘባችንን ማፈስ ነው። አይደለም። እስቲ ምን እንደምናደርግ አስብ። ለምን ለሰውየው ለራሱ አንልክለትም? ከዛ በኋላ በቃ ልጁን ወደደም ጠላም ላንተ እንዲድርልህ እናረጋታለን። ደግሞ የተሻለ ሐሳብ አምጣ ነው እያልከው ያለሁት እኮ። እሺ ምን እናርግ? እኔ አንድ ሐሳብ አለኝ። ቆይ ሰው እንዴት እንደዚህ አይነት ስህተት ይሰራል? እናንተም ብሎ ወታደር ቦስ አንዳንዴ ያጋጥማል። ለዚህ ነው እስራኤል ተማርኩ ከአውሮፕላን ይሄን ያህል ጊዜ ወረርኩ የሚባለው ለዚህ ካልሆነ ለነገሩ እሱም ሊሞት አንድ ሐሙስ ነው የቀረ። ኧረ ቆይ ደረቱን ነፍቶ እየመጣ ነው። መቼም የገጠመው ነገር መጥፎ ስለሆነ አንፈርድበትም። እንተባበረዋ። ብርህን አስበላ፣ ኩላሊትን ማስበላ። አሁን ደግሞ ራስን ልታስበላ ነው። ልሞት አይደለም የመጣሁት። እና አላዛር ሞትን አሸንፌ ነው የመጣሁት። ማለት ምንድን ነው? ኧረ ምን ጉድ ነው? ቆይ ማን ነው እንደዚህ የደፈረኝ? ስልኩ ላይ ካለው በላይ አልደፈርኩት። ያን ምስኪን ጀርባውን በጥይት ብለው እንደደፈሩት ማለት ነው። እና እየደፈርከኝ ነው? ካሳ እኮ ነኝ። ካሳ አይደለም። ለምን ጉዱ ካሳ ይሆን? በነገራችን ላይ በዙሪያው ከ5 ሰው በላይ በካሜራ እየቀረጹ ያ ፊት ለፊት ደግሞ የምታዩት ፖሊሱ ጓደኛዬ። ቁጭ ብለን ማውራት እንችላለን? ትሰማኛለህ? እኔ ፍቅረኛዬ ጥላኝ ላይ የተጎዳው ሰው ያለ ነገር ነው። ማንም ሰው ፍቅረኛው ጥላው ትሄዳለች ያለ ነው። ቆይ እኔ ምን አድርግ ነው የምትለኝ? ኩላሊትን መታከሚያ ገንዘብ ልስጥህ? እሺ ወይ የሟችን ቤት ልስጥህና ተወኝ። እሺ ተወኝ። አልፈልግም። እኔ የሙት ቤት አልፈልግም። ያውን በግፍ የተገደለ ሰው አልፈልግም። የሟቹ ቤት አይደለም የባንክ ቤት ነው። እኔ አንድ ነገር ነው የምፈልገው። በዛ ቪዲዮ ምክንያት ስሜ ጠፍቷል። እንደፈለኩ ወጥቼ ሰርቼ መግባት አልቻልኩም። ስለዚህ የተወሰነ ጊዜ አንተ ቤት መቀመጥ እፈልጋለሁ። በቃ ይሄ ነው። ይሄ በጣም ቀላል ነገር ነው። አይበቃም? እሱ ብቻ ደግሞ ትንሽ ገንዘብ ትሰጠኝና ነገሩ እስኪረጋጋ ድረስ ካፌ እየሰራው እኖርበታለሁ። ይሄም በጣም ቀላል ነገር ነው። በጣም ቀላል። በቃ በዚህ ከተስማማን ሁሉ ነገር ይሆናል ማለት ነው። እንዴ የኔስ የቪዲዮዎቼ ነገር እንዴ የፖሊሱስ ነገር? ፖሊሱ ጓደኛዬ ነው። የኔን መበደል አይቶ እኔን ለማገዝ ነው የመጣው። ሁሉ ነገር ከተስተካከለ ወደ ፖሊስ ጣቢያ የሚሄደው ነገር አይሄድም። ያለበለዚያ ግን ያን ቪዲዮ አውጥቼ ተው እናንተ ተው እንደዚህ ማታርክ። አቤት ዶክተር። እንዴት ነሽ?
ከባለፈው ኦፕሬሽን ጥሩ እውቀት አገኘሽበት? አዎ አግኝቻለሁ ዶክተር። ኤልዳ ያስጠራሁሽ ባለፈው ከዛ ልጅ ጋር ስለተፈጠረው ጉዳይ እንድናወራ ነው። መቼም የሆነውን ሁሉ አይተሻል። አይቻለሁ ዶክተር። ምን ተሰማሽ? ኧረ በጣም ነው ሾክ ያደረኩት። በምኑ ነው ሾክ ያደረግሽው? እንዴ ልጁ ላይ በተፈጠረው ነገር ነው። ልጁ ላይ የሆነው ነገር እኛም ላይ መዘዝ ይዞ ሊመጣ እንደሚችል እንድታውቂ ነው ያስጠራሁሽ። አውቄያለሁ። እኔም አስቤበታለሁ። ጎበዝ ልጅ። ይህ ነገር በዚህ ሀገር ክልክል ነው። ነገሩ ጋር ከወጣ ሆስፒታል ይዘጋል። አንቺም የለፋሽበት ትምህርትሽን አቋርጠሽ በመመረቂያሽ ዓመት እስር ቤት ነው የምትገቢው። እንዴ እና ምንድነው ማድረግ ያለብን? ጥሩ ጥያቄ። ከዚህ በኋላ ልጁን ፈጽሞ ማግኘት የለብሽም። ድንገት ካስቸገረሽ እንኳን ለኔ ደውለሽ አሳውቂ። ለኔ ችግር የለውም፣ ላንቺ ነው። አልገባኝም። እኔ ወደ ሀገሬ ካናዳ እመለሳለሁ። አንቺ ግን እስር ቤት ትበሰብሻለሽ። ገባሽ? ይህን ጥንቃቄ እንድታደርጊ ነው። አሁን ስራሽ መለስ ትችላለሽ። እሱ ምን ያደርጋል? እኔ ግን እንደው ሌላ ጊዜ አንቺ ቀስ ብለሽ ብታመጭልኝ ነው የሚሻለው። እማዬ ግድ የለሽም፣ ዝም ብለሽ ግዢው። የኔ መምጫ እንደሆነ አይታወቅም። እንግዲህ ካልሽ ምን ይደረጋል? እሺ ስንት መጣ? 28800። በል መልሱ ቀንሱ። ችግር የለም ሌላ ጊዜ ገዛዋለሁ። እማዬ በቃ ሰው ምን ታሰሽ? አንቺ ጤና የለሽም እንዴ? ሰው ፊት ታዋርጂ ነው። በቂ ገንዘብ አልያዝኩም እኮ ነው የምልሽ። ወይ እማዬ ይሄን ያሳሰበሽ? በጣም ቀላል እኮ ነው። ከተቀመጥኩበት ሳልነሳ በፋስት ፔይ መክፈል እችላለሁ። ፋስት ፔይ ኢቲ በመላው ዓለም ላሉ ኢትዮጵያውያን ገንዘብ የመላኪያ ዘዴ። ከክሬዲት ካርዶ ወይም ከዴቢት ካርዶ የፈለጉትን የገንዘብ መጠን ካሉበት ሀገር ሆኖ በዕለቱ ምንዛሪ በመረጡት ባንክ መላክ የሚችሉበት ድንቅ መተግበሪያ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ከፕሌይ ስቶር አሊያም ከአፕ ስቶር ያወርዱ። ስልጣኔ ፋስት ፔይ ኢቲ። ሄሌልዳ ሰላም ነው? አይ ምን ቤት አልደረሽም እንዴ? ቤት ነኝ፣ ግን ቤት ውስጥ ምን የታመመ ሰው አለ እንዴ? ኦፕራሲዮን ያደረግንለት ኩላሊቱ አይ ቤት ውስጥ አለ። ምን? ሄሎ ዶክተር እዚህ ስር ተወሽቀሽ የምትሾካሹ ትርንጎ ጉዶኝ ልሻለሁ። የመኮች ነው አንቺ ምንድነው ጉዱ? እንደፈራሁት ሆስፒታል ውስጥ የሆነ ሰው ሞተብሽ? አራት ልጅ የምንካሽ ውስጥ ያለው ሰው ያውቀሽዋል? ማነው እሱ? እኔ እንጃ። ልጅ ያመሻል እንዴ? ሳሚዬ ነው እንዴ? የኔ ፍልቅልቅ ጨዋታው ብቻ እንዴት ደስ እንደሚል በእውነት የጋሽ ዘመድ። እኔ ግን ስጠረጥር ልጃቸው ሳይሆን አይቀር። እንደው ልጅ አሳጣሽ እንዳልሽ እርግማን ነው። አታስቢ፣ ገጠር ውስጥ 3 ልጆች አሉኝ። አንቺ ዱዝ ያመሻል። ማ እኔ ትርንጎ እኔ ንቀጠልኩ ነኝ። አታስቢ። ይሄ ልጅ አታስታውሹ? ኧረ እኔ በጭራሽ ካለ ዛሬ ማይቼው አላውቅም። ለፍቅረኛው ኩላሊቱ ሰጠ ብዬ ሳሳይሽ የነበረው ለቆዳ ፖሊጦነ ይሄ ነው እንዴ? ስለኔ ምንም አላለም? አንቺ እዚህ ቤት ሞልሽ
አንቺ እዚህ ቤት ልጅ መሆንሽን በምን ያውቃል? ጠንቋይ ይቀልባል አሉሽ። እና ምን ይሻለኛል? አሁን እጄ ስተዋወቀው ለጋሼ ሁሉ ነገር ቢነግረውስ? ለነገሩ አዎ ልጁ ዝርግፍ የሚያደርግ ነው የሚመስለው። ቆይ ግዴለሽም አትጨነቂ። ካልሆነም የሆነ ምልክት ነገር እንሰጠዋለን። የምን ምልክት? ከዛ በፊት ልጁ አዲስ አበባ ልጅ ነው። ከሱ ጋር ምን ያገናኘዋል? እኔ ምን አውቃለሁ? እንግዲህ መታወቂያውን ሲሰጠኝ አዲስ አበባ ልጅ ነው የሚለው። በቃ ታስቢ። ያራዳ ልጅ ከሆነ አይናገርም። ምን ያገናኘዋል ከሱ ጋር? ይልዱ የአዲስ አበባ ልጅ አራድዬ ናቸው። በቃ ነገርን በቀላሉ ቀለል አድርገው ይረዱታል። ካልገባው ደግሞ ጠቀስ እናደርገዋለን፣ ይገባዋል። አታስቢ። ይልቅ ሂጂ፣ አታስነቂ፣ ተቀላቀይ። ሂጂ። ጋሺ ምግብ ላቅርብ? አይ እንዴ ልጄ ሳትመጣ መታለች እኮ መታጠቢያ ቤት ገብታ ነው። በቃ ከመጣች አቅርቢው። እሺ። አንተ ልጅ እንዳለ አልነገርከኝም እንዴ? ይህን ሁሉ ነገር የማወቅ እኮ ግዴታ የለብህም። እኔም የማወቅ አንተም የማሳወቅ ግዴታ አለብህ። አንተ ተውን ወደ አንተ ቀየርከው ማለት ነው? እሱም ሲበዛብህ ነው። አንቺ እንዳልለፈ ልጄ እንኳን ደህና መጣሽ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሳሚ ይባላል፣ ዘመዳችን ነው። ምን ነው ሰላም በዩ እንጂ። ከዚህ ቀደም ትተዋወቃላችሁ እንዴ? አንተዋወቅ? አይ አንተዋወቅም። ምን ነው ልጄ አመመሽ እንዴ? አይንሽን እያርገበገብሽ ነው። አይ ጋሼ አይኗ ውስጥ ቅንድባ ገብቶ ነው። አንቺ አይኗ ውስጥ ገብተሽ ቅንድባ ለማውጣት ነው ወይስ ምንድነው ያረጋሽ? እሺ ጋሼ ምግቡ ቀርቧል። ይገርምሻል፣ እኔ በተፈጥሮ የጥሎብኝ ሰው ካላጎረስኩኝ መብላት አልወድም። በቃ ይሄ ተፈጥሮ ስለሆነ። ኧረ በእናትህ ዝም ካስዬ እኮ ልማዴን ያውቃል ልማዴ። አይ እኔ አላውቅም። ይዛኝ እኔ ላጎርስሽ አንቺ። አባዬ ጉረስለት። ኧረ ጋሼ ነውር ነው እጁ እንደዚህ ዘርግቶ ይቀበሉት። አባዬ ጉረስ። ካስዬ ያው ማዕድ ሳይነሳ መነሳት ነውር ነው፣ ባህላችንም አይደለም። እውነት ነው፣ ማዕድ ክቡር ነው። አባቴም ሳሚዬ እንደዚህ ነው። አንድ ሰው እህል ተበልቶ እስከሚያልቅ ድረስ ውልፍት አይልም። በቃ ሂጂና ውሃ አምጪ፣ ሂጂ ውሃ አምጪ። በቃ ግድ የለም ተረጋጊ። ምግቡ ሲነሳ ትሄጃለሽ። ታችን ባለች ቱግ የምትለው ባህሪ እንዴት አደርክ ካስዬ? ምን አገባህ? ሰንበትን ስፖርት ለመስራት ነው። ይመለከታል? ይመለከተኛል። ያንተ ጤና እኔን ያሳስበኛል። ማሰቢያ ይጥፋ። ማሰቢያማ ለምን ይጥፋ? እንኳንስ ጠፍቶ እያለ እንኳን የዚህን ዓለም ተንኮልና ሴራ አልቻልኩትም። ግን ቆዳ ለብሰ ሩጫ አይከብድም? ከእንደዚህ አይነት ቆዳ ጋር ከማውራት በቆዳ መሮጥ ይሻላል። እኔ ቆዳ አንድ ሁለት ሶስት አራት ኤሉዬ ወዴት ነሽ? ቤተ ክርስቲያን። በዛውም ነሆ ወደ ቤተ ክርስቲያን እንሂድ ሲሉኝ ደስ አለኝ። ግን ኩላሊት እየሸጥኩ ወደ ቤተ ክርስቲያን መሄድ አይከብድም? እኔ አልሸጥኩም። ታዲያ እኔ ነኝ የሸጥኩት። ስለዚህ ሁለታችንም ሄደን ስለ ኃጢአታችን እንጸልይ። በቃ መጣሁ። ሹራብ አድርጌ እመጣለሁ። እሺ ጠብቂ። ወደ ቤተ ክርስቲያን ለማንኛውም ስቀየር ይለምታ። ጠብቂ። እሺ እንሂድ። ቆይ አንተ ወንድሜ ነህ እንዴ?
በምን አወቅሽ? አይ ትርንጎ ናት ወንድምሽ ሳይሆን አይቀርም ያለች። ዶክተር አይደለሽ እንዴ? ዲኤንኤ መርምረሽ ያደርሽበት ሰው ባለሽ ከምትመሪ? አይ ኧረ ችግር የለውም እንደሱ አያስፈልግም። አንቺ የቱ ይሻልሻል? እሱ እኮ ለምርጫ አይቀርብም። የጠየኩሽን አትመልሽም መጀመሪያ? ወይ የአባትሽን ንብረት እንዳልጋራሽ ፈርተሽ? ኧረ እኔ እንደሱ አስቤ አይደለም። እኔ በጣም ነው የማሳዝነው። እናቴም ጥላኝ ሞተች። ብቸኛ ነኝ። ሚስቴም ኩላሊቴን አሽጣኝ ጠፋች። የተጎዳው ሰው ነኝ እኔ። እኔም እኮ ወንድምም እህትም የለኝም። ወንድሜ ብትሆን እኮ ደስ ነው የሚለኝ። አታልቅሽ። በእኔ ላይ ለጨዋታ ነው። ደግሞ ከአባትሽ ጋር ምንም አይነት ዝምድና የለንም። እሺ? ኧረ እንዴት ተገናኛችሁ? አይ እሱ ለጊዜው አሁን ቢበቃን አይሻልም? እሺ አሁን ወደ ቤተ ክርስቲያን እንሄድ። በርቺ 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 በርቺ። አየሽ፣ ስፖርት ከምግብ በላይ በጣም አስፈላጊ ነገር። ስፖርት ትወዳለህ ማለት ነው? እንዴታ! ታዲያ ምን ነው ጫማ ተለየብሽ? ገልብጬ ላድርገው? ይኸውልሽ ስፖርት የሚጠላ ፖለቲከኛ ብቻ መሆን አለበት። እንዴ ፖለቲከኛም እኮ ሰው ነው። ለምን ስፖርት ይጠላል እንዴ? ፖለቲከኛ 24 ሰዓት ሙሉ እኮ ስራው ሴራ ነው። ለሰከንድ ትንሽ ረፍት ቢያገኝ በጠላቶቹ ነው ተጠልፎ የሚጣለው። ይሄን ያህል? አዎ። እንዴ አንቺ ምነግርሽ እንቅልፍ እንኳን ተኝቶ ሴራ ነው የሚያለው። አይገርም? እንደዚህ መሆኑን አላውቅም ነበር። አይ አሁን ይኸውልሽ ይልቃል ነገር አንቺ ከኔ ጋር ሁኚ እንጂ ዕውቀት ላይሽ ላይ ነው ማፈስብሽ። ይልቅ ይኸውልሽ አንቺ ሩጪ፣ እዛች ጋር አረፍ ብለን እናውራ። ምን ነው ደከመ እንዴ? ኧረ አልደከመኝም። ትንሽ ስሮጥ ትክትክ ስላለብኝ ነው። ስፖርተኛ ግን አመስልም። ይኸውልሽ አንድ ቦታ አርፈን እንጫወታለን። አንቺ ሩጪ ሩጪ። እማዬ እንዴት ነሽልኝ? ሰሞኑን ጠፋሁብሽ አይደል? ዛሬ የሆነ እንግዳ ይዤልሽ መጥቻለሁ። ተዋውቃት፣ እናቴ ናት። እኔን ነው የምትዋወቀው? ማንን ነው? እናቴን ነዋ። እሺ ማማ። ሰላም ማማ። ምን ነው ስለመጣ ደስ አላለህም እንዴ? ኧረ ደስ ብሎኛል። ግን እንሂድ? አይ ትንሽ እንቆይ። ሂጂ ቅደሚ ብያት ኃይሌ ነው እንኩባት እንዴ? ሙርጽ ይፍጠርን። ኧረ የት ነሽ? እናቴ ከሞተች በኋላ በጣም ከረጅም ጊዜ በኋላ ነው እንደዚህ የቡና ሴሬሞኒ ያየሁት። እንዴ ዝም ትልልኛለህ? በእናትህ እያየሁ ነው። ውይ ሳምዬ፣ እኛም ቤት እንደዛ። እኛ ቤት ማሞተ ለምን አጨርሹም? እቺ የገደል ማሚቶ እንዳይ ስልኬ እየጮህ ነው መሰለኝ። ተምቷል በያቸው። ሴቭ ያልሆነ ስልክ ነው፣ ቪዲዮ ነው። ላንሳው? አዎ ተኝቷል በያቸው። ሃይ ዳና፣ እንዴት ነሽ? ሰላም ነሽ? ሰላም፣ እግዚአብሔር ይመስገን። አላወኩሽም። ሜሮን እባላለሁ። የአባትሽ ጓደኛ ነኝ። አባትሽ የለም እንዴ? አዎ ተኝቷል። አለው እንዴ? አለው አልተኛውም እንዴ? አለው አልተኛውም እያለ ነው እንዴ ለው የምታስብለው? አይ ሽንት ቤት ሄጄ እኮ ነው። አቤት ውሸት! ሽንት ቤት? እኔማ ሰርፕራይዝ ላድርግ ብዬ ነበር ቪዲዮ ኮል የደወልኩልህ። እንግዲህ ቅርታ አድርግልኝ፣ ልምድ ሆኖብኝ ነው ቪዲዮ ኮል የምደውለው። አረ በፈለግሽ ሰዓት መደወል ትችያለሽ። አንተ ግን ቪዲዮ ኮል ማውራት የለመድክ አትመስልም። ምን ሆነሃል? ተጨናንቀሃል? አልቦሃል?
አይደለም ቡና እየተፈላ ስለሆነ ትንሽ ቤት ሞቋል። Oh my god. You have no idea how much I love cultural coffee. ገብተተኛ እያለች በእናትህ ካስሽ የቡናውን ሴሪሞኒ ያሳየኝ። እንዴት አድርጌ? በስዕል ሳልናሳያት አዙራ አሳያት። እሺ አቃል ለነገሩ አቃል። ሃይ እንዴት ነሽ? ውይ እንደምን አሉ? ወይኔ ትህትናዋ። ኧረ አይገባም ቁጭ በይ። አንድ ቀን መጥቼ ቡናሽን ጠጣለሁኝ። ውይ ችግር የለውም። ኧረ እርሶ ለመምጣት ያብቃዎት። ሞቅ የሆነ ቡና አፈላለሁታለሁ። በእናትህ ካስሽ ሁሉንም አስተዋውቀኝ። አይ በቃ እኛ ብቻ ነን ያለነው። ኧረ እኔም አለው አለን። እንዴ አለው እያለ አይደል እንዴ? ማን ነው? ሃይ ሰላም ነው? ሃይ እንዴት ነህ? ማን ልበል? ሳሚ ይባላለሁ። የካሳ ልጁ ነኝ። በእኔ ስለሚያፍር ነው ለሰው ማያሳየኝ። ሁለተኛ ልጅ እንዳለህ አልነገርከኝም። ደግሞ ለምን ታፍርበታለህ? ይሄን የመሰለ ድንቡሽቡሽ ልጅ። ለማንኛውም ሁለተኛ እንዳታናገረኝ። ገና ካሁኑ ድብቅ ከሆንክ እንዴት ነው የምንቀጥለው? የት ነው ያለሁት? ምንድነው? ተረጋጋ። ቆይ ግን ሰው ቤት ሲገባ ዘው ተብሎ ነው እንዴ ቢገባ? እንኳን አልገባኝም። አንድ ጊዜ እኮ ስትመጪኝ ላይ አውጥተሽ ካፈር ጋር ነው ባለቅሽ። አልገባኝም። ቴክኒካል ነው። ቴክኒካል ስትይ ካራቴ ተመረሻል? ውጭ ሀገር ያለው በደንብ ተመረያለሁ። እኔ እኮ የሰውነት በሩጫ ብቻ መስሎኝ ነበረ። ለካ ምክንያቱ ሌላም ነገር አለበት። ቆይ ግን እንደዛ ካልመጣው ብላ አስጨንቀኝ የመጣው ለምንድን ነው? ማታ ስላስቀየምኩሽ ይቅርታ እንድታደርጊልኝ የመጣሁት። ያን ያህል እኮ አልተቀየምኩም። ውሸት እንዳይደገም ነው። ይቅርታ አድርግልኝ። ለጥፋት ጥሩ ቅጣት ተቀበለሃል። ስለዚህ ይቅርታ አድርግልኝ። እሺ እኔ ደግሞ ቅጣት ልቀጣ ምሳ ነገር ጋብዝ ምን ይመስልሻል? እሺ ሻወር ወስጄ እመጣለሁ። እታች ሬስቶራንት ጠብቀኝ። ሳሚ ቆየሁብህ። እንኳን መጣሽ። እኔ እኮ ቤቱ ሰው ካለ ብቻዬን መብላት አልወድም። ብላ ብላ አይዞህ ጨምር እንጂ በእኔያ አይ አበላው እኮ ብላ መዳወር ትችላለህ። በቸገር ኤልዳናስ ትምህርት ቤት ሄዳለች። እኔ የምልሽ ግን እንዴት አድርጎ ቢያሳድጋት ነው እንደዚህ ጭምት ሰው የሆነችው? ታሪኩ እባክህ ብዙ ነው። ቶ አንተ ብላ ማለት እስኪ ንገሪኝ። ታሪኩ ብዙ ነው እባክህ። እንዲህ በቀላሉ ተነግሮ የሚያልቅ አይደለም። እስኪ ንገሪኝ። ለምን ግዴለሽ እመኚኝ አልኩሽ። ቃል ገባል። ይኸው ንገሪኝ። የምነግርህ ግን ሳሚ ኤልዳናን ከፍርሃት ባሪያ የምታወጣት ከሆነ ብቻ ነው። እንኳን ኤልዳናን እኔ ራሴን በመከራ መክሬ ቀይሬያለሁ። እዚህ ምድር ላይ በጣም ከባዱ ነገር የሰው ልጅ ከሆነ ህይወት ወደ ሆነ ህይወት መቀየር ነው። ንገሪልኝ። ካሳ ወንድሜ መወለድ ቋንቋ ነው። በዚህ ዓለም ካንተ ውጪ ወንድም የለኝ። አውቃለሁ። ጥላዬ ልትሄድ ነው እንዴ? ኧረ ጥለኛ አትሂድ። አሁን በደንብ አድምጠኝ። እች ልጄን እንድታሳድግ ፈጣሪ አንተን መርጦሃል። ይህን ሀብት ተጠቅመህ ስራ ሰርተህበት አትርፈህ
ልጄን አሳድገህበት ለአቅመ ሔዋን ስትደርስ ለአቅመ ምን ስትደርስ ምን ውር ምን እሱን ለእሷ አውርሳት። እሺ አውርሳለሁ። አደራ በሰማይ በምድር። እንዴ አንቺ እንዴት አወቅሽ? ዘመዷ ነኝ። የአክስቴ ልጅ ናት። ኤልዳ ካደገች ከዓመታት በኋላ የኤልዳናን አባት የሚያውቅ ሰው ወደኛ ሀገር ማለት ወደ ሀገር ቤት መጣ እና የወላጅ አባቷን ሞት ለእናቴ ማለት ለኤልዳና እናት ታላቅ እህት አረዳት። እናቴ ካልሄድኩ ብላ በጣም አስቸገረች። ግን የአቶ ካሳን ጨካኝነትና ለኤልዳና ህይወት በጣም አስጊ ስለሆነ መሆን እንደሌለበት ቤተ ዘመዱ መከረበት። ስለሆነም ምን ማድረግ እንዳለብን አውጥተው አወርደው እኔ በሰራተኛነት ወደዚህ ቤት መጥቼ ነገሮችን እንዳጣራ ተላኩ። ለዛ ነው የመጣሁት። በጣም ይገርማል። ኤልዳና አንቺ ዘመዷ እንደሆንሽ አታውቅም ማለት ነው? በፍጹም አታውቅም። በዚህ የፍራቻ ባህሪዋ እንዴት አድርጌ ልንገራት? መጀመሪያ ፍራቷን ማስወገድ ነበረብኝ። ነይ ጨካኝ ሰው ነው በእናትሽ። በቃ የኤልዳናን የውርስ ነገር ወረቀቷን እንለይና ይህን ሰውዬ ለህግ ማቅረብ አለብን። አያራዳ ልጆች መቼም እኮ ማክዶ አትፈጁ። ወያስሊ በእናት እስኪ ስለ ራስሽ ንገሪኝ። እስከ ዛሬ ስለኔ ምን አወቅ? ያው ውሹ ኩንጉፉ ካራቲስት መሆንሽን ነው። ጥርሺ ሜሮን እባላለሁ። እንደ ማንኛውም ኢትዮጵያዊ እንደተወለደች መንገድ ላይ ተጣለች። ከማደጎ ቤት ፈረንጆች ወስደው ያሳደጓት። አሁን ደግሞ ሀገሯ ላይ ኢንቨስት ለማድረግ የመጣች። ምን ላይ ኢንቨስት ለማድረግ ፈለግሽ? ሪል ስቴት ላይ ነው። እዛ ውጪ ትልቅ ድርጅት አለ። እዚህ ሀገሬ መጥቼ የራሴን አስተዋጽኦ ላድርግ ብዬ ነው። ይሄኛው በደንብ ተመልሶልኛል። አሁን ደግሞ ስለ ራስሽ ባለትዳር ነሽ? ልጆች አሉሽ? ገምት እስኪ። 3 ወይም 4 ልጆች አሉ? ድንግል ነኝ። ትዳርም ልጅም የለኝም። የሆነ ነገር አለ። ሳሚኮ ሳሚዬ ሳሚ አንተ አንቺ ምን አልከሽ? ምን ማላረኩትም። ምን በቦርሴ ነው ቦርሴ ነው። ወይኔ በቦርሳሽ መታሹ? ወይኔ ጉድሽ ሞቷል እኮ። እስኪ ቼክ አድርጊው። እንግዲህ ሌላ ነገር ቅደጂ ቢሉሽ ኖሮ ስንት ነገር ታረጊ ነበር። ቼክ አድርጊው። የታባል ሰራንልሽ። አንቺ ክፍሌ ማንም ገብቶ እንደማያውቅ ያወቅሽ? አንተስ እስከ ዛሬ ለምን አላገባህም? ማለቴ ለምን ብቸኝነቱን መረጥክ? አንቺን እየጠበቅኩ። ቀልድ ጥርስ አያስገድንም ነው ወይስ እኔ ሰከርኩኝ? አይ ቀልዱስ ቀልድ ነው። በጣም ወድጄሻለሁ። በጣም ከአንቺ ጋር ትዳር መስርቼ አብሬ መኖር እፈልጋለሁ። ምኞት አይከፋ። ከዛ በፊት ግን ስለኔ 3 ነገሮች ልንገር። አንደኛ በተክሊል ነው ማግባት የምፈልገው። እሺ። ሁለተኛ የጀመርኩትን ሪል ስቴት መሬት ማስያዝ አለብኝ። ሶስተኛ አንተን እሺ ከማለቴ በፊት ስላንተ ማወቅ ያለብኝ ነገር አለ። በሁሉም ተስማምቻለሁ።
ቆይ ወዴት ነው የምትወስደኝ? እንዳንቺ መቃብር ቦታ ይዤሽ አልሄድም። ምን ነው ታምኚኝም እንዴ? አይ አምናለሁ። ቅድም ስለመተው ደግሞ ይቅርታ። እንደ ነገር እኮ አደረግሽ። ዘለሽ ብትቦጫጭሪኝ ደስ ይልሽ ነበር። አይ በጣም ነው ያስደነገጥከኝ። ክፍሌ ውስጥ ማንም ወንድ ገብቶ አያውቅም። ስንት ዓመትሽ ነው? 24 እና 24 ዓመት ሙሉ ወንድ አታውቂ? አይ አውቃለሁ። ክላስሜቶች ያሉ፣ ጎረቤት፣ አባዬ ያለ እና ለሽንት ብቻ ነው የተጠቀምሽበት? ምን አልከኝ? ወዲህ ነው 24 ዓመት ሙሉ ከባድ ነው ብዬ ነው። እችን ትመስላለች ተወልጄ ያደኩባት ቤት። አላምንም። ካላመንሽ እትብቴ የተቀበረበት ቦታ ላሳይሽ። እትብቴ የተቀበረበትን ቦታ ታውቃለህ? አዎ ከፈለግሽ ላሳይሽ። አይ አያስፈልግም። ዛሬ ወደዚህ ይዤሽ የመጣሁት ከኖርሽበት ዓለም ወጥተሽ ሌላ ዓለምን እንድታይ ነው። ዓለምን ቀድመሽ ካልደረስሽበት ቀድማ ታጠፋሻለች። ሁሉም ያውቃል። አዎ ብዙ ጊዜ እኔ እና ቲቲ እዚህ ካፌ ነው የምንጠቀመው። እንዴት እንደማፈቅራት ስለሚያውቁ ለዛ ነው እንደ ሌሎቹ ማያሸፉ። እዚህ ሆኜ ነው በማንነቴ እንደ ጅል ቆጥራ አጃጅላ ኩላሊቴን እንዲሸጥ ያደረገች። አይዞ ዋናው አሁን መንቃት ነው። በህይወት ሳለ አይደለም? አዎ እሱማ ነው። ግን ላንቺም የህይወት ትምህርት ላስተምርሽ ብዬ ነው እንድትነቂ ፈልግ። አመሰግናለሁ። አንተ ጥሩ ሰው ነህ። አመሰግናለሁ። በጣም አመሰግናለሁ። እኔ ስላገባ ነው ኤላ ተረንጎ እንግዲህ ላገባ ነው። ወገባችሁን ጠባቅ። እኔስ ምን ነው የማጠብቀው? አንተ ሲፈጠር ሁሉ ነገር የላላ ነው። ስለዚህ አንተ የምታጠብቀው ነገር ምንም አይኖርም። በቃ የሰርግ ዕለት ጥበቃ። እኔ ስላገባ ነው ተረንጎ ላገባ ነው። እኔ ላገባ ነው። እትብቴ የተቀበረበትን ቦታ ታውቃለህ? ከፈለግሽ ላሳይሽ። ሽንት ብቻ ነው የተጠቀምሽው? ምን አለ? ወዲህ ድንጋጤ መስሎ የሚለቀኝ። ድንጋጤማ አብሮሽ አይደል እንደ ያደገው? ተው እንጂ። ይህን መነጽር የምታደርጊው ለማንበቢያ ነው ወይስ ዓይንሽን ስለሚያምሽ ነው? አይ ለማንበቢያም ነው፣ ግን ፍርሃቴን የሚሸፍንልኛል። አየሽ፣ አብሮ ማደግ ማለት ይሄ አይደል? ተው እንጂ። ምን መሰለሽ፣ ፍርሃትሽን ፊት ለፊት ነው መጋፈጥ ያለብሽ እንጂ መነጽር ውስጥ መደበቅ የለብሽም። የባህል ልብስ ለብሰሽ ታውቂያለሽ? በጣም የሚያምርብሽ ይመስለኛል። ለግራጁዌሽን አንድ ነበረች። ቆንጆ ነዋ። በቃ ዛሬ ግራጁዌሽንሽ ነው ይባልና ልበሽው። እንዴ ማለት? በቃ አዘዝኩሽ። ልበሽውና ታችን እንገናኝ።
በወርቅና ባልማዝ የማትመነዘር የኢትዮጵያ ልጅ ናት የነት የወረሰ ማማሮ 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 ያበቀለች ዘሯ ማማሮ 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 የምንትዋብ ዘሯ ማታ እኮ አሳዘሽኝ ስትጮይ እኔም እኮ አብሬሽ ጮኩ። ወይ ሰላም መጣችሁ? አባዬ ወቅ እንዴ? ኧረ አታስቢ። ራሳቸውም አለማቸውን ሲቀጩ ነው ያደሩት። ተመስገን። በራባ ሰበራሉ በራባ ሰበራሉ። ይሄ ቤት የማችን የስብሰባ ምናምን የምታደርጉበት ማለት ነው። ቢሮዎችሽም እኮ በጣም ሰፋፊ ናቸው። ግን እንደው እዚህ ብቻሽን አትፈሪም? እንዳልፈራሪ ይዤ የመጣሁት ካሳሁን፣ እኔ እዚህ ሀገር በቅርቡ ነው የመጣሁት። እዚህ ሀገር ቢዝነስ ለመጀመር ደግሞ ሲስተሙን ማወቅ አለብኝ። ታዲያ እኔ ምን ልርዳሽ? ጥሩ ጥሩ ደላሎችን አውቃለሁ። እነሱን ላነጋግርልሽ ይችላል። እኔ ደላላ አይደለም የምፈልገው፣ እውነተኛ አጋር እንጂ። ከዛ ፔልሲ ማቋቋም። ለዛ ነው አንተንም ትንሽ ለውቅ ያልኩት። እንደው እኔ ለአጋርነት እበቃለሁ። ለድርጅቱም ለአጋርነቱም ብቁ ሆና አግኝቻለሁ። ትናንትና አክብረኸኝ እዛ ሶፋ ላይ ተኝተህ ሳይ ትልቅ ሰው መሆንህን ተረድቻለሁ። የኔ ጌታ አጋሪ ትሆናለህ? አዎ በጣም እውነት ነው። ሰው እንዴት የሚያግድ ይጨክናል? ለነገሩ አንቺ ዋናው ሳትቀደሚ መቅደምሽ። አንቺስ እንዴት ይናትረከኝ? ምን ላድርግ ልድዬ? አብረሽ ኖሮ ፍርሃትሽ እኮ ድንገት አስነቅቶ ሁላችንም እንዳያስጨርሰን ፈርቼ። ታውቂያለሽ፣ ድንገት ከነቃ ደግሞ ሁላችንም ነው የሚጨርሰን።
እባክሽ ልይ እንኳን ደስ ያላችሁ። እንግዲህ ላገባ ነው። በጣም ደስ ይላል ቦስ። እንግዲህ ይሄ አራጣ ማበደሩን ትቼ ከሷ ጋር የሆነ ካምፓኒ ልንከፍት ነው። እኔም ወደ 100 ሚሊዮን ብር የሚገመት ሼር ገዝቻለሁ። እንዴ ቦስ በጣም አልበዛም ብሩ? አይ ከሷ ገንዘብ አንጻር ሲታይ የኔ አባይን በጨልፋ ማለት ነው። በጣም ደስ ይላል። አሪፍ የሥራ ዕድል ተፈጠረልን ማለት ነው። አሁን የፈለኳችሁ ለአንድ ስራ ነው። ታዛዥ ነን ቦስ። እኔና እሷ ከተጋባን እሷ ያው ቤት መግባቱ አይቀርም። ያ ተንከሲስ ደግሞ በዛ ቪዲዮ ምክንያት ያው አብሮን ያለው ድንገት ደግሞ አንድ ቀን ይሄን ሚስጥራችንን ከነገረ አደጋ ላይ ነው የምንወድቀው። እሷ ደግሞ ውሸት አትወድም። ስለዚህ እሱ መወገድ አለበት። ታዲያ መች እናስወግደው ቦስ? አይ እሱንማ እናስወግደውም፣ ወንጀላችንን ይዞብናል። ይልቅ ያ ጓደኛዬ ነው የሚለውን ፖሊስ ታውቁታላችሁ አይደለም? ለሱ ሰፈሩ ድረስ ሄዳችሁ ገንዘብ ምናምን ሰጣችሁ ፋይሉን እንቀበለዋለን። ከዛ በኋላ እናስወግደዋለን። ጣጣ የለውም ቦስ። አዎ ሰውየውን ግን ታስታውሱታላችሁ? አዎ እናስታውሰዋለን። በቃ ሄሎ ሃሎ ቦስ፣ ሰውየውን አገኘ ነው። አናገራችሁት? ቦስ ሰውየው ጭራሽ ፖሊስ አይደለም፣ ልጁ ሸውዶናል። የምርህን ነው? ይኸውልህ የተለመደው ቦታው አምጡት፣ እኔም ወደዛው እየመጣሁ። ጌታው ቪዲዮውን የት ነው ያደረገው? አረ የምን ቪዲዮ ነው? ሳሚ የሰጠህን ነው? ሳሚ ማን ነው? እኔ ምንም የማውቀው ነገር የለም። ስለምትሉት ዕቃም ሆነ ሰውዬ የማውቀው ነገር የለም። እኔ ምስኪን የቀን ሰራተኛ ነኝ። ስለምትሉት ዕቃም ሆነ ሰውዬ ምንም አላውቅም። እሺ ይሄን ልጅን አታውቀውም? አረ እኔ ያለ ዛሬ የማይቼው አላውቅም። ምን አሷሽኝ? ይሄ ውሻ ተጫውቶብናል። እንኳን አንተ ማንም ወንድ አታለኝ። ና ያስገፍ ጋሼ ምንድን ነው ጋሼ? እባክዎትን ያዝ አንተ ጨካኝ፣ አንተ አረመኔ! እኔን እንደፈለግክ ማድረግ ትችላለህ። እሷን ግን ምንም ነገር እንዳታረጋት። ምንድን ነው? ክፈቱልኝ! እስኪ ቆይ ትንሽ ተረጋጊ። ቁልፍ እኮ እጄ ጋር ስለሌለ ነው። እንዴ ቆይ ምን አድርጎ ነው? ሳሚ አቶ ካሳ ሰው ሲገድል የሚያሳይ ቪዲዮ ቀርጾት ነበር። እሱ ቪዲዮ ሌላ ሰው ጋር ነበር ያስቀመጠው። በቃ ሰውየውን አግኝተውታል ማለት ነው። ወይኔ ወይኔ፣ እሱንም ሊገድለው ነው። ክፈትልኝ! ይሄን ታውቀዋለህ? አንተ እኔን ታውቀኛለህ? አላውቀውም። እሱ ምንም የሚያውቀው ነገር የለም። ልቀቁት። ለምን? ሳይኮሎጂያችሁ ደካማ ስለነበረ እኔን አልተናገራችሁ። ታዲያ ለምንድን ነው ፖሊስ ነው ያልከኝ? ተራ ሰው ነው ብላችሁ አድናችሁ ትይዙት ነበር። ፖሊስ ነው ካልኳችሁ ደግሞ ማረፊያችሁ እስር ቤት እንደሆነ ታውቁት ነበር። ለምን? ፖሊስ ህግን እንጂ ጓደኝነትን ስለማያስቀድም። ሰርቶ ማሰባ አንተ ደግሞ አንዲት ነገር እናገራለሁ ብለህ ብትል እገላለሁ። ኧረ እኔ ምን በወጣኝ? እኔ ልጆች አባት ነኝ እኮ። ቪዲዮውን ትሰጠኛለህ? አስበኝ። አልሰጥህም። እገላለሁ። ልጄ የላነ ልጅታታል እንዳገባት ፍቀድ። እገላለሁ። እንዳንተ አይነት ተንከሲስና ተንኮለኛ እኔ ቤተሰብ ውስጥ እንዲቀላቀል አልፈልግም። ሄሎ የኔ ፍቅር፣ ፈልጌ ነበር። መምጣት ትችላለህ? የት ነሽ? ቤት ነሽ? ቢሮ? ቤት ነኝ። በቃ መጣሁ። የምስራች ምስር ቤ እናቴ ልትመጣ ነው። እንደዚህ አይነት ቀልድ ዛሬ ማታ ትገባለች። አንተ እሑድ ሽማግሌዎችን ለመላክ ተዘጋጅ። እስቲ እልካለሁ። አሁን ምንድን ነው ማድረግ ያለብን? እንደሚሆን ማድረግ ነው። አንድ የሆነ መፍትሄ እንፈጥራለን ብዬ እገምታለሁ። ግድ ነው።
አርግድ ነው። አዎ አንድ መፍትሄ መፍጠር መፍትሄ ነው። ምንድነው ማሙሽ? ማን የሰጠህ? እንጃ ምንድነው ወስ? እኔ እንጃ። እኔ ምን አውቄ? ምንድነው ወስ? እኔ ምን አውቄ? እንዴት ነህ ካሳ? ሜሮን ነኝ። መቼም በዚህ ሰዓት ደብዳቤ ሲደርስ ግራ እንደምትጋባ ተስፋ አደርጋለሁ። አባቴ ንግድ ለመጀመር በእንቅስቃሴ ላይ ስለነበረ አራጣ ለመበደር አንተ ቤት ይሄዳል። ንግድ ለመጀመር ማሰብህ ጥሩ ሆኖ ሳለ ምን ንብረት ይዤ ነው ላበደር የምችለው? በዚህ ላይ እውቀት የለም። ለሰፈሩ ደግሞ መጤነ። በእርግጥ ለሰፈሩ መጤነ፣ ግን ያው መተማመኑ ይበልጣል ብዬ ነው። በዛ ላይ የታወቁ ሸማኔና ለቃሌ ሟች ነኝ እኔ። እሱን እንኳን ተው። ቃላባይ በበዛበት ሀገር ላይ ለቃሌ ሟች ነኝ ስትል ትንሽ ፌዛ አይመስልም? ይልቅ የምታስይዘው ንብረት አለ? ያው ያለኝ ቋሚ ንብረት ቤቴ ነውና ወይ የቤቴን ካርታ ላስይዝ? አዎ እዚህ ጋር ያግባባናል። አባቴ ምንም እንኳን እዳውን መክፈል ቢችልም ወለዱ በስቶበት ስለነበረ እሱን ለመክፈል ጭንቀት ውስጥ ገባ። ወለዱን እኔ እንድከፍልልህ አስበህ ነው እንዴ ገንዘቤ ላይ ተኛው? ማለት ነገሮች እኮ እንዳሰብኳቸው ስላልሄዱልኝ ነው። ተኛበት እኮ ተኛበት። አሰደኝም እንዴ? አይ እንደዛ እኮ ለመጫወት ፈልጌ አይደለም። ስጠኝ አልኩ። አለበለዚያ ተኛበት። አባ ደቡሩን ግን ዛሬ ጨርሰዋለሁ። አዎ እንከፍላለን። ምን? ሜሮኔ አናገርሽኝ እንዴ? አልሰማሁሽም ነበር። ደህና ነህ ግን አባ? ምን ነው ሜሮኔ? ደህና ነኝ። አናገርሽኝ እንዴ? ግን የተጨነክ ትመስላለህ። አይ ሜሮኔ ምን ባርብ ምድር ቶሎ ቶሎ ደውራለሁ ብለሽኝ አቆየሽብኝ እኮ። ደግሞ እንደምወድሽ ታውቂያለሽ አይደል? ከኔ ይበልጥማ አባ እጅግ አድርጌ እኮ ነው የምወድህ። ሜሮኔ የኔ ልጅ ስለሆንሽ ኩራት ይሰማኛል። ደጋግመህ ወለዱን እያልክ ስታስጨንቀው አባቴ የሆዱን በሆዱ እንደያዘ ራሱን አጠፋ። እኔም ጊዜን ጠብቄ ለበቀል ከረጅም ጊዜ አረብ ሀገር ቆይታዬ በኋላ ተመልሼ መጣሁ። መጥቼም ሆን ብዬ አንተ በእኔ እንድትሳብ መውጫ ሰዓትን እየጠበቅኩ ለስፖርት ወጣ ነበር። አንተም ሳትቆይ በቅዴ ውስጥ ገባ። ገስታው ሲያስኩበትን ሆቴል አስተናጋጅ ሳሚን አወቅኩት። እሱም ሰው እንደገደልክ ቪዲዮ አሳየኝ። እኔ ለእሱ አንተ ቤት እንዲገባና እያንዳንዱ እንቅስቃሴ እንዲከታተል ሐሳብ ሰጠሁት። እሱ ደግሞ የሽምግልናውን ሐሳብ ከራሱ ታሪክ በመነሳት ምክር ቢጤ ለገሰ። ካሳ ለካምፓኒ ፔልሲ ብለህ ስለሰጠኸኝ 100 ሚሊዮን ብር በጣም አመሰግናለሁ። ይሄ የአባቴ የመኖሪያ ቤትና የደም ዋጋው ነው። እኔ የአባቴ እሺ እወቀኝ። አቶ ካሳ እጅ ወደ ላይ አቱሻ እገድልሃለሁ። እባክህ ሳሚ ይቅርታ አድርግልኝ። እባክህ ሳሚ እባክህ። ኧረ ተነሽ ግድ የለም። አይ በፍጹም ይቅርታ ካላደረክልኝ አልነሳም ሳሚ እባክህ። በቃ እሺ ይቅር ብዬሻለሁ። ተነሽ። እውነት ይቅርታ አደረክልኝ? ችግር የለውም ይቅር ብዬሻለሁ። ታውቂ የለ እኔ እኮ ሆደ ብቡ ነኝ። በሆዴ ቂም የሚባል ነገር አለሽ ታውቂያለሽ።
ሳሚ ይቅርታ ካደረክልኝ ታዲያ ፍቅራችንን ወደ ድሮ ቦታው መመለስ እንችላለን አይደል? ድጋሚ ሁለተኛ እድል ትሰጠኛለህ አይደል ሳሚ? ሁለተኛ እድል ትሰጠኛለህ? ሁለተኛ እድል ሰጥቼሽ ሁለተኛ ኩላሊቴ ልታሸጪኝ? ደፋር ነሽ። በነገራችን ላይ ዛሬ ወደ ሰፈር የመጣሁት የአካባቢዬን ሰው ሰርግ ለመጥራት። ብቻ ሰርጌ ላይ ብትገኝ ደስ ይለኛል። እንዳትቀሪ። ወገብሽን ጠበቅ አድርገሽ ትጨፍሪያለሽ። ሰላም እንደምን አላችሁ? ይህ ኤሊያና ኢንተርቴይንመንት ነው። የተመረጡ የአማርኛ ፊልሞችን የሚያገኙበት ቻናል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ደረጃ ኃይሌ ነኝ። እሱ ምን ያደርጋል ሊል ግን እንደው ሌላ ጊዜ አንቺ ቀስ ብለሽ ብታመጭልኝ ነው የሚሻለው። እማዬ ግድ የለሽም ዝም ብለሽ ግዢው። የኔ መምጫ እንደሆነ አይታወቅም። እንግዲህ ካልሽ ምን ይደረጋል? እሺ ስንት መጣ? 28800 በል መልሱ ቀን ችግር የለም ሌላ ጊዜ ገዛዋለሁ። እማዬ በቃ ሰው ምን ይታሰብ? አንቺ ጤና የለሽም እንዴ? ሶፍት ታዋርጂ ነው በቂ ገንዘብ አልያዝኩም እኮ ነው የምልሽ። ወይ እማዬ ይሄን ያሳሰበሽ? በጣም ቀላል እኮ ነው። ከተቀመጥኩበት ሳልነሳ በፋስት ፔይ መክፈል እችላለሁ። ፋስት ፔይ ኢቲ በመላው ዓለም ላሉ ኢትዮጵያውያን ገንዘብ የመላኪያ ዘዴ። ከክሬዲት ካርዶ ወይም ከዴቢት ካርዶ የፈለጉትን የገንዘብ መጠን ካሉበት ሀገር ሆኖ በዕለቱ ምንዛሪ በመረጡት ባንክ መላክ የሚችሉበት ድንቅ መተግበሪያ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ከፕሌይ ስቶር አሊያም ከአፕ ስቶር ያወርዱ። ስልጣኔ ፋስት ፔይ ኢቲ